ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በደህና መጣችሁ። እንግዲህ በማህበራዊ ሚዲያ ላይ በፎሬክስ ትሬዲንግ ሀብታም የሆኑ ሰዎችን አይታችሁም ሊሆን ይችላል። ወደዚህ ቻናል የመጣችሁት ወይም ደግሞ ፎሬክስ እኔስ ቢጀምር ብላችሁ አስባችሁ ታውቃላችሁ? እኔስ ሀብታም ሆናለሁ ብላችሁ ታውቃላችሁ? እንግዲያውስ ዛሬ ስለ ፎሬክስ እንዴት እንደምጀምሩና ፎሬክስን ከመጀመራችሁ በፊት ደግሞ ምን ማወቅ አለብኝ ወይስ ደግሞ ምን ማድረግ አለብኝ የምትሉትን ነገር ዛሬ እነግራችኋለሁ ማለት ነው። ዋና ሀሳቦችን ነው ዛሬ ፎሬክስ ከመጀመራችሁ በፊት የምነግራችሁ። ፎሬክስ በትክክል ከተማርከው ህይወትን ሊቀይር የሚችል ትልቅ ገበያ ነው። ነገር ግን ምንም እውቀት ሳይኖር ከገባህ ገንዘብን በሰከንዶች ውስጥ የሚበላ እሳት ነው ፎሬክስ ማለት። በዛሬው ቪዲዮአችን ማንኛውም ሰው ፎሬክስ ትሬዲንግ ከመጀመሩ በፊት ሊያውቃቸው የሚገቡ 5 ወሳኝ እና እውነተኛ ነገሮችን እናያለን። ለቻናሉ አዲስ ከሆንክ ሰብስክራይብ ማድረግን እንዳትረሳ። ቀጥታ ወደ አንደኛው ነጥብ እንለፍ። እንግዲህ የመጀመሪያው ነገር ሰዎች ፎሬክስን ከመጀመራቸው በፊት ማወቅ ያለባቸው ነገር ፎሬክስ በፍጥነት ሀብታም መሆኛ መንገድ አይደለም። ፎሬክስ በአንድ ጀንበር ሀብታም የሚያደርግ አስማት አይደለም። ብዙ ሰዎች ይህን እንደዚህ ብለው ነው የሚያስቡት። በኢንስታግራም ወይም በቲክቶክ ላይ የምታዩቸው አብዛኞቹ ውድ መኪኖችና ቅንጡ ህይወቶች ሰዎች ኮርስ ለመሸጥ የተሰሩ ማስታወቂያዎች ናቸው። ፎሬክስ እንደ ማንኛውም ሙያ እንደ ሕክምና ወይም ደግሞ እንደ ኢንጂነሪንግ ጊዜ፣ ትዕግስት እና ከፍተኛ ልምምድ የሚጠይቅ እውነተኛ ቢዝነስ ነው። ስለዚህ ጠንከር ብለህ ራስህን መጀመሪያም አሳምነህ ነው መግባት ያለብህ። ገበያው በአንዴ ሀብታም ሆናለሁ ብለህ ማሰብ የለብህም። ቀስ በቀስ ተፈትነህ እንደ እሳት ነው የምታልፍበት ፎሬክስን ማለት ነው። ሌላኛውና እጅግ ጠቃሚው ነገር ሰዎች ፎሬክስን ከመጀመር ማወቅ ያለባቸው ነገር በዴሞ መለማመድ ግዴታ ነው። በእውነተኛ ገንዘብ ከመነገድ በፊት በዴሞ አካውንት ቢያንስ ከ3 እስከ 6 ወር መለማመድ አለብህ። ዴሞ አካውንት ማለት በነፃ የውሸት ገንዘብ ገበያውን የምትለማመድበት ነው። በዴሞ አካውንት ትርፋማ መሆን ካልቻልክ በእውነተኛ ገንዘብህም በፍጹም ትርፋማ መሆን አትችልም። ስለዚህ አትቸኩል። ሶስተኛውና እጅግ ጠቃሚ ሰዎች ማወቅ ያለባቸው ነጥብ ደግሞ የሪስክ ማኔጅመንት የሚባል ኮንሴፕት ነው። ሶስተኛውና እጅግ ጠቃሚ ሀሳብ ደግሞ የሪስክ ማኔጅመንት የሚለውን ነገር ማስተር ማድረግ ነው። ፕሮፌሽናል ትሬደሮች ትኩረት የሚያደርጉት ምን ያህል ላትርፍ በሚለው ላይ ሳይሆን ገንዘቤን እንዴት ልጠብቅ በሚለው ላይ ነው። በየትኛውም ትሬድ ላይ ከአካውንት ከ1% እና ከ2% በላይ ሪስክ ማድረግ የለብህም። ለምሳሌ $100 ካለህ አካውንት ውስጥ አንተ $100 ካለህ በየቀኑ ቢያንስ $1 እና $2 ብቻ ነው ሪስክ ማድረግ ያለብህ። ይህ ማለት በቀን $1 እና $2 ሪስክ አድርገህ ከከሰርክ ቀጥታ ከገበያው ወጥተህ በሚቀጥለው ቀን ድጋሚ ደግሞ አሪፍ ሴታፕ ፈልገህ እዛ መግባት ነው እንጂ ያለብህ ዛሬ ግዴታ የተበሉትን አስመልሳለሁ ብለክ ወይም ደግሞ አንድ ትርፍ ለማግኘት ብለክ ሃይ ሪስክ አድርገህ ሪዋርድ የምትጠብቅ ከሆነ በአንዴው አካውንት ብሎ አድርጎ ራስን ከገበያው ያስወጣል ማለት ነው። አራተኛው ሌሎች ሰዎች ፎሬክስን ከመጀመራቸው በፊት ማወቅ ያለባቸው ነገር ነፃ የመማሪያ አማራጮች አሉ። ለመማር ሲባል ውድ ኮርሶችን መግዛት አያስፈልግም። ገና ስትጀምር ለከፋይ ኮርሶች ገንዘብ አታውጣ። እንደ babypips.com ያሉ ሙሉ በሙሉ ነፃ የሆኑ ድረገጾች እና ደግሞ በዩቲዩብ ላይ የሚገኙ ነፃ ቪዲዮዎች የፎሬክስን መሰረታዊ ነገሮች እንደ ፕራይስ አክሽን፣ ስማርት መኒ ኮንሴፕትስ በጥራት ያስተምረዋል። መጀመሪያ ነፃ ነገሮችን ጨርስ፣ ከዛ በኋላ ነው ከፍለክ መማርም ካለብክ መማር ያለብክ። በእርግጥ ከፍለክ የምትማረው ምንም ነገር አይኖርም፣ መኖርም የለበትም። ምክንያቱም ሙሉ እነዛ የሚያስተምሩክ ዩቲዩብ ላይ የተለቀቀው ቪዲዮ ምናምን ኢቭን ከዛ ወስደው ራሱ ላይ ያስተምሩ ይችላሉ። መክፈሉን ሪኮመንድ አላደርግም እኔ። አምስተኛውና እጅግ በጣም ፎሬክስ ላይ ማንኛውም ሰው ማስተር ሊያደርገውና ሊያውቀው የሚገባ ወይም ደግሞ አብዛኛው የትሬዲንጋችሁን ወይም ትሬድ የምታደርጉትን ነገር አብዛኛውን የትሬዲንግ ህይወታችሁን የሚወስነው ትርፋማ ትሆናላችሁ ወይስ ደግሞ ከስራችሁ ከገበያው ትወጣላችሁ የሚለውን የሚወስነው ትልቁ ነገር የሳይኮሎጂ እና የስሜት ቁጥጥር ነው። የስሜት ቁጥጥር ወይም ደግሞ ትሬዲንግ ሳይኮሎጂ ነው። በፎሬክስ ውስጥ ትልቁ ጠላትህ ገበያው ሳይሆን የራስ ስሜት ነው። ምሳሌ ለምን ይሄንን አልክ ካልከኝ
ገበያ ውስጥ ስገባ ግሪድ የሚባል ወይም ደግሞ ስጋት መጎምጀት የሚባል ነገር አለ። ብዙ ለማትረፍ ብለህ ትልቅ ሎት ሳይዝ እንድትከፍት ያደርግሃል። ሌላኛው ደግሞ ፊር ወይም ደግሞ ፍርሃት። ፍርሃት ደግሞ በስርዓቱ የተነተንከውን ትሬድ እንድታጣ ያደርግሃል። ትሬዲንግ 20% ቴክኒካል እውቀት ሲሆን 80%ቱ ደግሞ አእምሮህንና ስሜትን የመቆጣጠር ብቃት ነው። ስለዚህ በጣም 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 ትኩረት አድርጋችሁ ራሳችሁን ሬዲ አድርጋችሁ ልገቡበት የሚገባውና በጣም ትኩረት አድርጋችሁ ልትሰሩበት የሚገባው የትሬዲንግ ሳይኮሎጂ ነው ማለት ነው። ትሬዲንግ ሳይኮሎጂ በጣም ትልቁ ነገር ነው። ፎሬክስ 80%ቱን የሚወስነው ትሬዲንግ ሳይኮሎጂያችሁ ነው ማለት ነው። በአጠቃላይ ፎሬክስ እንደ የረጅም ጊዜ ሙያ ካየኸው እና በደንብ ከተማርከው በጣም አርኪ ቢዝነስ ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እንዴት የመጀመሪያውን ዴሞ አካውንት መክፈት እንችላለን የሚለውን አሳያችኋለሁ። ሀሳብና ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።